ቤኪ ስፖርት ውድ የቻናላችን ቤተሰቦች የዕለቱን አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ መጥተናል። የቻናላችን ቤተሰብ ለመሆን ሰብስክራይብ ማድረግ እንዳይረሳ። በመጀመሪያ ማንቸስተር ዩናይትድን ወደሚመለከቱ ዜናዎች ስናልፍ የዌስት ሃም ተጫዋች የሆነውን ማቴዎስ ፈርናንዴዝን የረጅም ጊዜ የብሩኖ ተተኪ አድርጎ ይመለከተዋል። እናም ማቴዎስ ፈርናንዴዝ እንደ አማራጭ ዝውውር የሚመለከቱት ሲሆን ውድ ከሆኑ ቀዳሚ ኢላማዎች ይልቅ የተሻለ ዋጋ ሊገኝ የሚችል አማራጭ እንደሆነ ያምናል። በሌላም ዜና ስካይ ስፖርት እንዳስነበበው ከሆነ ሪያል ማድሪድ አሁን ኤድዋርዶ ካማቪንጋን በክረምቱ የዝውውር መስኮት መሸጥ እንደሚፈልግና ማንቸስተር ዩናይትዶች ጉዳዩን እየተከታተሉ እንደሆኑ ተገልጿል። እዛው ከዝውውር ዜና ሳንወጣ ሎኮቤ አሁን ካለበት ክለብ አርቢ ላይፕዚግ እንደሚለቅ ሲጠበቅ በውሉ ላይ 80 ሚሊዮን ዩሮ የውል ማፍረሻ ያለው ሲሆን ክለቡ ግን በድርድር ከዚህ ባነሰ ዋጋ ሊሸጠው እንደሚችል ሲገለጽ ዩናይትድም የተጫዋቹ ፈላጊ እንደሆነ ተገልጿል። በሌላም ዜና ፓትሪክ ዶርጉ ወደ ሜዳ ልምምድ የተመለሰ ሲሆን በቅርቡ ሙሉ ለሙሉ አገግሞ ወደ ጨዋታ እንደሚመለስ ተነግሯል። የምንሰራው ፕሮግራም ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ። ሊቨርፑልን ስንመለከት ባለፉት 5 ጨዋታ ማሸነፍ የቻሉት አንድ ብቻ ሲሆን በቻምፒየንስ ሊጉ ጋላታሳራይን 4-0 በሆነ ውጤት ሲሆን ከዚህም አቋም መውረድ ውስጥ የሆነው ሊቨርፑል ፒኤስጂን በቀጣይ በቻምፒየንስ ሊግ መቅጠማቸው ለሊቨርፑል ምን ያህል ፈታኝ እንደሚሆን ይጠበቃል። ሌላው አሊሰን ቤከር በጉዳት ምክንያት ለብዙ ጨዋታዎች ወደ ሜዳ እንደማይመለስና ምናልባት በቀሪው የውድድር ዘመን ሜዳ ውስጥ ላናየው እንደሚችል ሲገለጽ፣ አሌክሳንደር አይዛክ ግን ከጉዳት አገግሞ ቀጣይ ከፒኤስጂ ጋር ለሚደረገው ጨዋታ ዝግጁ እንደሆነ ተነግሯል። አርሰናልን ወደሚመለከቱ ዜናዎች ስናል ድንቁ የአርሰናል አጥቂ ቪክቶር ዮኬሬሽ በአርሰናል ታሪክ በመጀመሪያዎቹ የውድድር ዓመታት 17 ጎሎችን ያስቆጠረ ሲሆን ይህም በአርሰናል ታሪክ አራተኛው ተጫዋች ያደርገዋል። አርቴታ ስንመለከት አርቴታ እንዲህ ሲል ለተጫዋቾቹ መልእክት አስተላልፏል። አርቴታ ተጫዋቾቼን ወዳቸዋለሁ፣ ለ9 ወራት ያክል ታግለዋል፣ ሁሉም ነገራቸውንም ሰጥተዋል። በትላንቱ ጨዋታ የተሻላቸውን ሁሉ አድርገዋል፣ ነገር ግን ማሸነፍ አልቻለም እና ከምንጊዜውም በላይ ከጎናቸው እንደምቆም አረጋግጥላቸዋለሁ ሲል አስተያየቱን ሰጥቷል። ትላንት በተደረጉ የኤፍኤ ካፕ የመጨረሻ ጨዋታዎች ዌስት ሃም ዩናይትድ ሊድስ ዩናይትድን በሜዳው የጋበዘ ሲሆን ሊድስ ዩናይትድም ጨዋታውን 2-0 እየመራ የቆየ ቢሆንም ዌስት ሃም ባለቀ ሰዓት ባስቆጠራቸው 2 ግቦች ሁለታቸው ወጥቶ 30 ደቂቃም ተጨምሮ 0-0 በማለቁ ወደ መለያ ምት ያመሩ ሲሆን በመለያ ምትም ሊድስ ዩናይትድ ጨዋታውን በማሸነፍ ወደ ቀጣዩ ዙር አልፏል። የግማሽ ፍጻሜ የጨዋታ ድልድልም በትላንትናው ዕለት የወጣ ሲሆን ማንቸስተር ሲቲ ከሳውዛምፕተን፣ ቼልሲ ከሊድስ ዩናይትድ ጋር በዌምብሌይ በግማሽ ፍጻሜው የሚጫወቱ ይሆናል። ወደ ጣሊያን ሴሪያ ስናልፍ ኢንተር ሚላን ከሮማ ያደረጉት የነበረው ተጠባቂ ጨዋታ በኢንተር ሚላን 5-2 በሆነ ሰፊ ውጤት በማሸነፍ ያጠናቀቀ ሲሆን የሊጉንም መሪነት አጠናክሮ ቀጥሏል። ቦሎኛም ክሮሜኔንሴን 2-1 በሆነ ውጤት ሲያሸንፍ ቶሪኖ ፒሳን 1-0 ውጤት አሸንፏል። የዕለቱን የያዝናቸው አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። ሰብስክራይብ በማድረግ ከዚህ የበለጠ እንድንሰራ ያበረታቱ።